ካሜራማን የማይወርድበት የጉድጓድ ጥልቀት የማይበርበት የሰማይ ከፍታ የለም። በዚህ ቻናል የካሜራማንን ህይወት አብረን እናያለን። የዛሬው ቀረጻችን በጠዋቱ ወደ ጽድቅ ቦታ ይዞን ሄዷል። ቀረጻ ከመጀመራችን በፊት ለክፉም ለደጉም ጎረምሳ ከመሽተት ሽቷችንን ነፋ አደረግን። መንሱር ጀማል ሞድ ሃይ። ግቢውን ስንቃኝ ታዋቂ ማንቸስተር ደጋፊ ቲክቶከሮች ግቢውን ወረውታል። እንዴ ምን እየሰሩ ነው ብዬ ሳልጨርስ ቅድም የጽድቅ ግቢ ያልኩት ቀርቶ ጭፈራውን ያስነኩታል። እኔም በቦስ ትዕዛዝ እነሱን መጨፈር መቅረጽ። ግን እነዚህ ሰዎች ምን እየሰሩ ነው ጌርጌሴኖን መጥተው የሚጨፍሩት ብዬ ሳልጨርስ ቦስ ድጋሚ ቶሎ ወደ ማድቤት አለኝ። ማድቤት ስደርስ ቅድም ሲጨፍር የነበረው ሁላ አሁን ደግሞ ሊጡን እንደ ዓለም ካርታ እያሽከረከረ እንጀራውን ይጋግርልኛል። እደ ዛሬ ምን አይነት ቀን ነው? አንዴ ይጨፍራል አንዴ ይጋግራል ብዬ ትንሽ ላስብ ስል ቦስ ስራ ላይ አተኩር እንጂ እሺ ብዬ ወንዱንም ሴቱንም እንጀራ ሲጋግር ቀጭ ዞር እያልኩ እዚህ ግን ምን እየተፈጠረ ነው ብዬ ስጠይቅ ለካ ኢትዮጵያ የሚኖሩ የማንቸስተር ደጋፊዎች 10ኛ ዓመታቸውን እያከበሩ ይህን የደስታ በዓል ከተቸገሩ ወገኖቻችን ጋር ነው የምናሳልፈው ብለው በሬ ጥለው ለጌርጌሴኖን የአእምሮ ህሙማን ተረጂዎች እያበሉ፣ እነዚህኞቹ እንኳን ራሳቸው እየበሉ ይመስለኛል። አንዳንዶቹ ደግሞ ከማብላቱ በተጨማሪ ባላቸው ሙያ እያገለገሉ ነው። ምድር የአርሰናል ደጋፊ አንተ ዝም ብለው ዋንጫ በላው፣ ሰው እዚህ ተተኩሷል። ይድረስ ለአርሰናል ደጋፊዎች፣ ከስንት ዓመት በኋላ ዋንጫ ካገኛችሁ ቁም ነገር እየሰራችሁ ተደሰቱ ለማለት እወዳለሁ። እዚህ ቀረጻዬን ጨርሼ የጌርጌሴኖንን መስራች ተሰናብቼ ጉዞ ወደ ቦሌ ሞካፒያ ካፌ። መኪና ውስጥ ቦስ እዚህ ትልልቅ እንግዶች ተጋብዘዋል፣ የምሳ ግብዣ ነው የምንቀርጸው ሲል ምሳ ስባል ነው መሰለኝ ሸዋዚንገር እንኳን በአንድ የማይዘውን ዕቃ ሁሉ እንደ ዞን ተሸክሜ ወደ ቀረጻ ካሜራዬን አስተካክዬ ማን ይሆን የሚመጣው ብዬ ስጠብቅ ከሰሞኑ በባህሪያቸውና በስራቸው ገነው መነጋገሪያ የሆኑት ሁለቱ የኢትዮጵያ ትላልቅ ቦክሰኞች መጥተው ሰላምታቸውን ጀመሩ። እንዲህ ነው እንጂ እንግዳ ብዬ ካሜራዬን ይዤ እንደ ሴዶ ማርሻል እየተገለባበጥ መቅረጽን ጀመር። ውስጥም እንደገባን የሞካፒያና የሃፒነስ ኬተሪንግ ባለቤት ለቦክሰኞቹ 100 ሺህ ብር፣ ለወላጆቻቸው ደግሞ ጋቢ በፍቅር አለበሱ። ቀረጻው ይረፍ ሲባል ወደ ስጋዬ ስንቅ ዞር። ብፌ ላይ ካለው ምግብ እንደ ዳሽን ተራራ ቆል እያነሳውና ግባ በሞቴ። አረ እንዴት ይጣፍጣል ወገን! ጭራሽ ኬክም አለ፣ እሱንም ግባ በሞቴ። ዕቃዬን ሰብስቤ እዚሁ ያገኘኋቸውን ወዳጆችን ተሰናብቼ፣ በነገራችን ላይ ካሜራማን ብዙ ወዳጅ ነው ያለው። የበላሁት ነው መሰለኝ ስመጣ ከተሸከምኩት በላይ ሲሄድ ዕቃዬን አንግቤ ወረድኩኝ። በስርዓቱም ከጫንኩ በኋላ ጉዞ ወደማይቀረው ዞሮ ከቤት ኖሮ ከመሬት። ሌላ ጊዜ እንደዚህ አይነት ምግብ ማለቴ የነብስ ይግጠም ብላችሁ መርቃችሁ ሸኙ። የዛሬ መውጫ ቃሌም እንደ አህያ ትሰራለህ፣ እንደ ንጉሥ ትበላለህ። ይህ የካሜራማን ቭሎግ ነው።